እንኳን ደህና መጡ ወደዚህ ቪዲዮ። ዛሬ ዓለማችን እጅግ አስገራሚና ኃይለኛ የባህር እንስሳ እንነጋገራለን። ይህ እንስሳ ጉባይ ማንቲስ ሽሪምፕ ወይም ፒኮክ ማንቲስ ሽሪምፕ ተብሎ ይጠራል። በቀለም ደማቅ፣ እንደ ጉባይ ጅራት፣ ትንሽ መጠን ያለው ግን በኃይለኛ ጡጫ ያለው እንስሳ ነው። ጡጫው በጥይት ፍጥነት እስከ 80 ኪሎ ሜትር በሰዓት ይመታል። ውሃን ያበስላል እና በካቪቴሽን አየር አረፋ ይፈጥራል። አይኖቹ ደግሞ በዓለም ላይ ካሉ እጅግ ውስብስብ አይኖች አንዱ ነው። ከ12 እስከ 16 ቀለም ተቀባይ ሴሎች አላቸው። ሰው 3 ብቻ ተቃራኒ ብርሃን እና አልትራቫዮሌት ቀለሞችን ያያሉ። በኢንዶ ፓሲፊክ ባህር ውስጥ በኮራል ሪፍ አካባቢ ይኖራል። በዚህ ቪዲዮ ውስጥ ስለ መልኩ፣ ጡጫ ኃይል፣ አይኖቹ ሚስጥር፣ ህይወቱ እና ስለ ሳይንሳዊ ጠቀሜታው ሁሉንም በዝርዝር እንመለከታለን። እንጀምር። መግለጫ በቀለም ደማቅ አረንጓዴ፣ ሰማያዊ፣ ቀይ፣ ብርቱካናማ፣ ረጅም አንቴኖች፣ ጠንካራ ቅርፊት፣ መጠን ከ3 እስከ 18 ሴንቲሜትር፣ አብዛኛውን ጊዜ ከ10 እስከ 15 ሴንቲሜትር፣ ክብደት እስከ 90 ግራም፣ የህይወት ዘመን ከ4 እስከ 6 ዓመት፣ በኢንዶ ፓሲፊክ ባህር ከምስራቅ አፍሪካ እስከ ሃዋይ በጥልቀት ከ3 እስከ 40 ሜትር ውስጥ ይኖራል። በኮራል ሪፍ መሰረት ወይም በአሸዋ ጠጠር ውስጥ ሀ ቅርጽ ያላቸው ዋሻዎች ይገነባሉ። በቀን እና ሌሊት ንቁ ናቸው። ምግብ ስጋ በል፣ ክራብ፣ ሼል፣ ትንንሽ አሳዎች። በጡጫው ይመታል እና ይሰብራል። ብቸኛ ነው። ወንድ እና ሴት ለመጋባት ብቻ ይገናኛሉ። የጡጫው መገለጫ እንደ ማንቲስ ወይም እንቁራሪት እግር የታጠፈ ይክለብ። ፍጥነት ከ20 እስከ 23 ሜትር ፐር ሰከንድ ወይም 80 ኪሎ ሜትር። ከ22 ጥይት ጋር ተመሳሳይ ፍጥነት 50 እጥፍ ከአይን ብልጭታ ፈጣን። ኃይል እስከ 1500 ኒውተን ወይም ካቪቴሽን አየር አረፋ ይፈጥራል። አረፋው ሲፈነዳ ሁለተኛ ሽብር ይፈጥራል። ውሃን ያበስላል እስከ ፀሐይ ሙቀት። ብርሃን ያበራል። ተጽዕኖ ክራብ ቅርፊት፣ ሼል እንዲሁም አኳሪየም ብርጭቆ ይሰብራል። ለአዳኞች እና ለግዛት ጥበቃ ይጠቅማል። ሳይንሳዊ ጠቀሜታዎች የጡጫው ቅርጽ ለብሬክ አርሞሪ፣ ስፖርት ጊር እና አየር አውሮፕላን ቁሳቁስ ምርምር ያገለግላሉ። አይኖቹ በጭንቅላቱ ላይ ተንቀሳቃሽ እና በተናጥል የሚንቀሳቀሱ 360 ዲግሪ እይታ ይሰጣሉ። ከ12 እስከ 16 ቀለም ተቀባዮች ናቸው። ሰው 3 ብቻ ተቃራኒ ብርሃን እና አልትራቫዮሌት ያያሉ። ጥቅም ቀለሞችን በፍጥነት ይለያል። ሰርጥ ይፈልጋል። አዳኞችን ያያል። ሌሎች ባህሪያት ጠንካራ ቅርፊት፣ በጣም ንቁ እና ጠበኛ። መጋባት ወንድ ዳንስ ያደርጋል። ሴት ብዙ እንቁላሎችን በፊቷ ላይ ታንቀጣጥራለች። ማባዛት በአመት ውስጥ ብዙ ጊዜ እንቁላሎችን ከተፈለፈሉ በኋላ ትንንሽ ላርቫዎች ይወጣሉ። ለሳይንስ የአይን ስርዓትና የጡጫው ቅርጽ ለባዮኒክስ፣ ለካንሰር ምርምርና ለቁሳቁስ ምህንድስና ትልቅ ተስፋ ነው። ጉባይ ማንቲስ ሽሪምፕ ትንሽ ቢሆንም በባህር ውስጥ ካሉ ኃይለኛ እንስሳት አንዱ ነው። አይኖቹ እና ጡጫው ለተፈጥሮ ተአምር ማሳያ ናቸው። ተፈጥሮን እንጠብቅ እና እንክብካቤ እናድርግ። እናንተ ምን አስተያየት አላችሁ? በአስተያየት ክፍል ውስጥ ይጻፉ። ቪዲዮ ላይክ እና ሰብስክራይብ አድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።